እሺ አዲሱ ጌታ አላለም የቡራዮ መድኃኔዓለም ካቴድራል ፍኖተ ሰላም ሰንበት ትምህርት ቤት ምክትል ሰብሳቢ። እግዚአብሔር ይስጥልን። የሰንበት ትምህርት ቤታችን ለበርካታ ዓመታት አገልግሎቱን አንዱን የአገልግሎት ዘርፍ ሲያደርግ የነበረው የነዳያን ምገባ መርሃ ግብሩ ነው። በዚህም ደግሞ ብዙ ሰዎች ተሳትፈውበት ከባለ ሀብቱም ከሰንበት ትምህርት ቤት አባላትም ሌሎችም ደግሞ በጎ አድራጊ የሆኑ ምዕመናንም ጭምር ተሳትፈውበት በየዓመቱ በጣም ስኬታማ የሚባል ስራ እየተሰራ በሰንበት ትምህርት ቤታችን እየተሄደ ያለበት አንዱ የአገልግሎት ዘርፋችን ነው የሚሆነውና በዚህም ዓመት እንደዚሁ እነዚሁ ሰዎች ተሳትፈውበት ይህንን የምገባ መርሃ ግብር ለማድረግ እንደ እግዚአብሔር ፍቃድ ተሳክቶልን እያደረግን እንገኛለን ማለት ነው። እንግዲህ እንደሚታወቀው ሰንበት ትምህርት ቤታችን በጣም ግልጽ የሆኑ የአሰራር ስርዓቶችን እየተከተለ የመጣ አሁንም በዛ መንገድ እየሰራ ያለ ሰንበት ትምህርት ቤት ነው። አሁንም እያደረግን ያለ ነው ይሄንኑ ነው። በተቻለ መጠን አስቀድሞ ለባለድርሻ አካላት የሚበተነው ወረቀት ጽሁፍ ይዘጋጃል። ያ ጽሁፍ ኤዲት ይደረጋል። ከዛ በኋላ ሲታመንበት የሰንበት ትምህርት ቤቱ ሰብሳቢ ወይም ምክትል ሰብሳቢ ምልክት ወይም ፊርማ አድርጎበት ከዛም በኋላ የፎርሙ በተለካ መንገድ ቁጥሩ በቁጥር ተለይቶ ኮድ ተሰጥቶት ለምዕመኑ ምን ያህል ይሄዳል፣ ለባለ ሀብቱ ምን ያህል ይሄዳል፣ እነማን ናቸው በየዓመቱ የዚህ በጎ አድራጎት ተሳታፊ ባለሀብቶች፣ ተሳታፊ የሰንበት ትምህርት ቤት አባላት ደግሞ ወላጆች አሉ እና ሌሎችም አካላት እነዚህ በጽሁፍ በስም ዝርዝር ክፍሉን እንደ ሰንበት ትምህርት ቤት የተለያዩ የስራ ዘርፎች አሉት እና ይሄ ደግሞ የበጎ አድራጎት ክፍል በዋናነት የሚያስተባብረው ስራ እንደመሆኑ መጠን ዝርዝር ይቀርባል። በዛ መሰረት በየአድራሻው ቅድም በገለጽኩት መንገድ ጽሁፍ ይዘጋጅና ኮድ ተሰጥቶት ወደ ሰበካ ጉባኤ ጽሕፈት ቤት ይቀርባል። በቤተክርስቲያኗ ማህተም በተሰጠው ቁጥር መሰረት ብቻ ማህተም ተደርጎ ኦፊሻሊ የቤተክርስቲያኗ እውቅና ኖሮት ፎርሙ ይበተናል ማለት ነው። በዛ መሰረት ያንን ፎርም መልሰን እኛም ደግሞ ኦዲት እናደርጋለን። በበተናው ልክ ነው ወይ የመጣው፣ ያልመጡት ፎርሞች እነማን ናቸው፣ ማን ጋር ነው ያሉት የሚባለው ተመዝግቦ ስለሚወጣ ስለሚታወቅ በዛ መልኩ ሰበስበዋለን። ያንን አቅማችንን ደግሞ አይተን በአቅማችን ልክ ለነዚህ ለነዳያን ዝግጅታችንን እናደርጋለን ማለት ነው። ባይዘዌ አርብም እንዲሁ የቤተክርስቲያኗን እውቅና ጠይቀን በዚህ ዓመት በተለይም የቤተክርስቲያናችን አስተዳዳሪ ራሳቸው መልእክት አስተላልፈውልን ለምዕመኑ ሁሉም ከስግደት በኋላ በየአራቱም አቅጣጫ በሮች ላይ ለሰንበት ትምህርት ቤቱ ነዳያን ምገባ ስነስርዓት ወይም ፕሮግራም ወይም መርሃ ግብር የቻላችሁትን አስተዋጽኦ አድርጉ ብለው መልእክት አስተላልፈውልንላ በዕለቱ የመሰብሰቡን ሂደት አድርገናል። በዚህ መልኩ በደንብ ተጠንቶ በስርዓቱ ግልጽ በሆነ መንገድ በጋራ በህብረት ሆነን እናገለግለው ምንሰራበት የአገልግሎታችን ዘርፍ ነው ማለት ነው። በዚሁ መልኩ ነው በዚህም ዓመት ስናደርገው የነበረው። እግዚአብሔር ይስጥልን። በቃ አሁን ትልቁ የልብ ረፍት የሚሰጠው ነገር ይሄ የዚህ የበጎ አድራጎት ራሱ ሐሳቡ መልካም ማድረግ ስለሆነ በቃ ሁሉም ሰው
በራሱ ፍላጎት ያውም እኔ ያጋጠሙኝም አባት አሁን ይሄ የሰንበት ትምህርት ቤቱ ለነዳያን ብሎ እየሰበሰበ ያለው ገንዘብ ነው ብለው ጠይቀውም አረጋግጠውም በደስታ ልባቸው ደስ ብሎት በመልካም ፈገግታም ጭምር ደስ ብሏቸው የሰጡ አባትን አስታውሳለሁ። እኔ ራሴ ደረሰኝና ሁሉንም ምእመን ደስ አሰኝቶ እኛም ደግሞ በዛ ጥሩ እድል ነው ብለን ወስደን በየዓመቱ እያደረግነው ያለነው ነገር ነውና በየዓመቱም የተሳታፊዎቹ ብዛት እየጨመረልን ይሄ አስተዋጽኦ የሚያደርገው እንደገናም ደግሞ በዛው ልክ ደግሞ የነዳያኑም ቁጥር ጭምር ከሩቅም ጭምር ስለሚመጡ አቅራቢያ ላይ ያሉት ብቻ ሳይሆን እነሱን ሁሉ ደስተኛ አድርገን ኢቨን ዛሬ እንዳያችሁትም አንድ አዳራሽ ላይ ሳይሆን 2 አዳራሽ ላይ ጭምር ከመብዛታቸው የተነሳ ያስተናገድንበት ሁኔታ ነው ያለውና ባለሀብቱንም ስትወስዱት ትላንትና ኮንትሪቢዩት ያደረገው ገንዘብ ብቻ ሳይሆን በአሁኑ ደግሞ እጥፍ አድርጎ የከፈለበት ደስተኛ ሆኖ የከፈለበት ሁኔታ ነው ያለውና በአገልግሎታችን ደስተኛ መሆናቸውንም ጭምር ያሳየን ይመስለኛልና በተቻለ መጠን ሞር ግልጽ አድርገን አገልግሎቱን እያደረግን ነው የምንገኘው። በዛም ምእመኑ የአባሉም ወላጅ እንዲሁም ደግሞ ባለሀብቱ ጥሩ ምላሽ ነው የሰጡት። እግዚአብሔር ይስጥልኝ። ዋናው ቁም ነገሩ ይሄ ነው። አሁን ከመደበኛ ሁልጊዜ በዓመት አንዴ ብቻ መጥተው ከምናጣቸው ይልቅ ቋሚ መደበኛ የሆነ መርሃ ግብር ከፍተን የህይወት ትምህርቶችን በመስጠት ስብከቶችን በማድረግ ሁልጊዜም ቢሆን ልክ ዓመቱን ጠብቆ ሳይሆን በ12 ወራቶች ውስጥ እኛን መተው ቤተክርስቲያንን መተው የሚያገለግሉበት ሁኔታ ለመፍጠር ተሞክሯል። ለምሳሌ በወር አንድ ጊዜ እነዚሁ ነዳያን መደበኛ መርሃ ግብር ተቀርጾላቸዋል። በዛም መደበኛ መምህር ተመድቦላቸው አባቶችም ቡራኪያቸውን እያደረጉ ጥሩ መልካም ጅማሬዎች ባለፈው ዓመት ላይ ተደርገዋል። ስቲል እየቀጠለ ነው ያለው። በዛም ውስጥ ነዳያኑን ተጠቃሚ የሚያደርጉ ለምሳሌ የንስሐ አባት የሌላቸው የንስሐ አባት እንዲኖራቸው፣ የሰበካ ጉባኤ ደብተር የሌላቸው የሰበካ ጉባኤ አባል ሆነው ደብተር እንዲኖራቸው፣ ሌላው የህይወት ትምህርት ደግሞ ስበርሳቸው ያሉበት የህይወት ትምህርት ክርስትናቸው ምን ይመስላል፣ ምን መምሰልስ አለበት የሚለው ላይም እንዲሁ መርሃ ግብር ተነድፎ በቋሚነት በየወሩ እየተሰበሰቡ የቻልነውን ጻድቅ እየቆረስን በዕለቱ እነዚህን መርሃ ግብሮች ያከናወንን እንገኛለን። ራሳቸው ከተረጅነትም ወጥተው ደግሞ አቅም ሲኖራቸውና ወደ ተሻለ መንፈሳዊ ህይወት ሲገቡ እነሱ ደግሞ የሚተኳቸው ሌሎች ደግሞ እንደዚሁ እያሉ ይቀጥላሉና እንደዚህ አይነት ቋሚ መርሃ ግብር ተነድፎላቸው እየተገለገሉ ይገኛሉ። በአሁኑ ሰዓት እግዚአብሔር ይስጥልን። ያው ለሁሉም ነገር መድኃኔዓለም ነው ነገሮችን የሚያስተካክለው። ሰው ያው ያለውን ይሰጣል። ያው እግዚአብሔር የሰጠውን ነገር ነው መልሶ የሚሰጠውና በዚህ አይነት ልባዊ ሐሳብ ተነሳስተው የሰንበት ትምህርት ቤቱን ዓላማ ለማሳካት በዚህ የምገባ ፕሮግራም የተሳተፉ ምዕመናን እንዲሁም የሰንበት ትምህርት ቤታችን አባላት፣ ወላጆች፣ እንዲሁም ባለሀብቶች ሌሎቹም እግዚአብሔር በሰንበት ትምህርት ቤታችን ስም እግዚአብሔር ይስጥልን። ባላችሁ ነገር ላይ እግዚአብሔር ይጨምርላችሁ ለማለት እንወዳለን። ሁልጊዜም ድጋፋችሁም እገዛችሁም በእውቀትም በገንዘባችሁም እንዲሁም ደግሞ በጉልበታችሁም ጭምር መታችሁ አትለዩን።
ሁልጊዜም ቢሆን ሰንበት ትምህርት ቤቱ እናንተን ይሻል። ብዙ የሚሰሩ ስራዎች አሉት። በአሁኑ ሰዓት ሰንበት ትምህርት ቤቱ የራሱን የስብከተ ወንጌል አዳራሽ በመገንባት ላይ ነው የሚገኘው። ሰው ከዚህ አንጻር አስተዋጽኦአችሁን በደንብ እንፈልገዋለን። እግዚአብሔር ቢረዳን መሰረት አስይዘናል። እንቅስቃሴዎች ላይ ነው ያለነው። አሁን ላይ ያሉ የማቴሪያል ኮስቶች ይታወቃሉ፣ ብዙ ናቸው። በጣም ብዙ ከሰንበት ትምህርት ቤቱ የወጡ ብዙ ባለሙያዎች አሉን። በምህንድስና እውቀት እንዲሁም በሕክምና እውቀት ውስጥ እንዲሁም በሌሎች የሙያ ዘርፎች ውስጥ በማኔጅመንት ውስጥ ገብተው እየሰሩ ያሉና አሁንም እያገዙን ያሉ። በዚህ ውስጥ ሁላችንም ርብርብ ይፈልጋልና እንደ እግዚአብሔር ፍቃድም ይሄ ነገር ተጀምሮ እስከሚያልቅ ድረስ ዛሬ ላይ በነዳያኑ ምገባ ላይ እጃችሁን የዘረጋችሁልን ሁላችሁም ደግሞ በዘላቂነት በዚህ አሁን በጠቀስኩት በሰንበት ትምህርት ቤቱ የህንፃ ስራ ውስጥ የራሳችሁን አስተዋጽኦ በማድረግ ኑና አብረን እንስራ፣ አብረን እናገልግል፣ አብረን እንዳን። ያው ሁሉም አገልግሎት መጨረሻው በህይወት መዳን ስለሆነ በተቻለን መጠን እዚሁ ቤተክርስቲያናችን ውስጥ በመሆን በማገልገል ህብረትና አንድነታችንን አጠናክረን የእግዚአብሔርን መንገድ አብረን እንጓዝበት ለማለት እወዳለሁ። ከዛ በተረፈ በተለያዩ የሰንበት ትምህርት ቤቱ መዋቅር ውስጥ ከስራ አመራር ጀምሮ ስራ አስፈጻሚም ላይ እንዲሁም አባላትም ሆነው በዚህ አገልግሎት ውስጥ የተሳተፉ በወጥ ስራ ውስጥ በመስተንግዶ ስራ ውስጥ እንዲሁም ደግሞ ሌሊትም ማታም ጭምር ሌሊት ያው እንደምታውቁት እሁድ ላይ የእሁድ ለሰኞ አጥቢያ ሌሊት የምገባ መርሃ ግብሩን እናደርጋለንና አስቀዳሾችም በዕለቱ የሚመጡትም የነዳያን ምገባ ያው የምንጀምረው ሌሊት ነውና ሌሊት 9 ሰዓትም ላይ እንደ ሰንበት ትምህርት ቤት የተመደቡም ልጆች ከተመደቡትም ውጪ በየዓመቱ ይሄ ምገባ ስርዓታችን ይታወቃል። ሌሊት 9 ሰዓት ከዛ በነጋታው ደግሞ ዛሬ ሰኞ ጠዋት ላይ ለሚመጡ ነዳያን ሌሎችም የሰንበት ትምህርት ቤቱ እንደዚህ የምገባ ስርዓቶች ላይ ሳትሰለቹ ደከመኝ ሳትሉ እግዚአብሔርን በማክበር በትህትና ራሳችሁን ዝቅ አድርጋችሁ የሰንበት ትምህርት ቤታችሁን አገልግሎት ቀና ለማድረግ ስትረባረቡ የነበራችሁ ወንድሞችና እህቶችን በሰንበት ትምህርት ቤታችን ስም ላመሰግን እወዳለሁ። እግዚአብሔር ደግሞ ፈቅዶ በሚቀጥለው ዓመት የተሻለ ነገር ደግሞ አድርገን መርሃ ግብራችንን አስፍተን ለመቀጠል እናስባለን። እግዚአብሔር ያንንም ነገር እንዲያሳካልን እንለምናለን። እግዚአብሔር ይስጥልን።